እንዴ? እሺ ማርያም ያላሽ አጠፋዋለሁ ያለሽ መደብቀዋለሁ። ከተናገሩኝ ደግሜ ነው የምለቀው። አላጠፋም፣ ደብቀዋለሁ። በሞቴ በዝጋበር ይዤሻለሁ። በሞቴ አንቺ ተይው በእናትሽ። በሞቴ በዝጋበር አጥፊው ሲለምን ሲወድሽ አጥፊው። አያሳዝንሽ? ብሩክ እንደዛ ተዘግዝቆ ገስ ይላል። አሁን ሲያልፍ ቢያምን ይላል። ወይ እነሱ ጋር ልጅ ልንገራቸው እሺ ያለ ኦኬ። በአንቺ ምክንያት ነው ሲሉ በጣም ይደብራል። አጥፊው ጻፍሽው በእናትሽ ጥሩ አይደለም። ይባካችሁ ማናችሁም ሃይሚዬ ላይ ምንም አይነት ነገር ምንም አይነት እሷን የሚነካም ቢሆን ኦዲየንስ የሚነካም ነገር አትጻፉ። እናንተ የምትከተሉትን ተከተሉ እንዴ። በቃ ካልተነካካችሁ ሃይሚን ካልዘቀዘቃችሁ ብሩኬን ካልዘቀዘቃችሁ ጽሁፈት ካላስቀመጣችሁ መኖር አትችሉም። ቲክቶክ መከታተል አትችሉም። ቲክቶክ ውስጥ መግባት አትችሉም። ትችላላችሁ፣ ጌታን ትችላላችሁ። በደንብ ነው የምትችሉት እንዴ። እኔ አሁን መብቴ ነው። አሁን ብሩኬንም ሃይሚንም ትቼ የራሴን ነገር ቦስት ባረክ ማንም ለምን እንደዚህ ያርክሽ አይሉኝም። አትጻፉ፣ የማይሆን ነገር አትጻፉ። በቃ አሁን እኔ የብሩኬ ተከታይ ነኝ ብዬ ብሩኬን እየተከታተልኩ ብሩኬን ቦስት እያደረግ እንደገና ሃይሚ ላይ የማን ጽሁፍ ሲያስቀምጥ ምን ይሉታል? ጌታን ምን ይሉታል? ይፈሩ እንጂ ምድረ ማፈሪያዎች ይፈሩ እንዴ። አታስቡም? ስግደት ማለት እኮ ለኛ እኮ ኮሌጅ ነው፣ ትምህርት ቤት እኮ ነው። ብዙ ነገር ተምረናል እኮ። ስግደት አትማሩም ነው? መዳማችሁ ከምታደርስባችሁ ጫና ራሱ መማር አለባችሁ እንዴ። ለሰው ሲመስጣት የማንጹ ማስቀመጥ ደረግሽ ምናምን ቢደርቅም እኮ የሆነ ውስጥ አለ የሆነ ሐሳብ ቢኖር ነው እንጂ እሷ ወደ አይደለም መቀጠነችው አይባልም። ነውር ነው፣ የማይባል ነገር አይባልም። እንደዚህ አትጻፉ እንዴ። ጌታን ይፈሩ። ተው፣ እንደዛ አታድርጉ። ተው፣ ማናችሁ ብትሆን ተው፣ ራሳችሁን ሆናችሁ ኑሩ። በቃ እንዴ ለስራ እኮ ነው ወጣ ነው። ለምን ራሳችሁ ነው ሶስዬ ሲበሻለው ግቢ። ጌታን ራሳችሁን ሁኑ። ምንም አያደርግላችሁም እንዴ። ማንን ወግናችሁ? ለማን ብላችሁ? ስለማን ብላችሁ ማንን ወግናችሁ ነው የምትባሉት? ምንም ብዙ ሰው ሳደበኛል። ለማን ማን ሰጥቼ አውቃለሁ? ጋስቲ ከፍቼ ከሰው ጋር ተጣልቻለሁ አልጣለም። ምን አገባኝ ነው? የሚመች የፈለኩትን ሰዎች ይከተላሉ። ሌላ ምንድን ነው? ተው፣ እንደዛ አታድርጉ። አስቡ፣ ቆም ብላችሁ አስቡ። ጌታን ቆም ብላ ነገ የሚሰጡት ሰዎች ምንድን ነው? ምጣኔ የብሩኬ ጠበቃ ነይ ግቢ። በዝጋቤር አንቺም ነይ ግቢ። ነይ አንቺም ነይ ግቢ፣ ወይም ነይ ግቢ። ሰላም ሱሱዬ እንዴት ነሽ? አለን ማር እንዴት ነሽ? ሰላም እህቶች እንዴት ናችሁ? አለን ማር። ሰማሽም ሱሱዬ? እሺ ማሬ፣ በድምጽ አይመችሽም? ኦኬ። ሱሱዬ ብሩኬ ጠበቃ ነው የሚለው አይደል? ሚጣዬ ነው እንደዛ ነው። የብሩኬ ጠበቃ ነው የሚለው። በዝጋበር ያ ቤትሽን ብዙ ሰው እንዲገባ አልፈልግም። ያረክሽውን አድራጎት አጥፊ። በፈጠረሽ አምላክ ቡጣን ነግረሻለሁ። አጥፊ። ጥሩ አይደለም። ተው፣ ጥሩ አይደለም። እውነት ተው፣ አጥፊው። በዝጋበር ይሻል፣ አጥፊው። አንቺ ደግሞ አትጃጃይ ጅል። እንደምትኖሪም ነው እንደዚህ ትኖሪያታለሽ። ጌታን ትኖሪያታለሽ። ምንም ለውጥ የለሽም። ምንም ጅል አንፎ ከስድብ በስተቀር ምን ታውቃላችሁ? ጌታን ምንም አታውቁም። እንዲሳድባችሁ ነው የምትፈልጉት። ዝብርቅርቅ ከሆናችሁ ዝብርቅርቅ ቃለው ነገር ይዛችሁ ትራመዳላችሁ። ብትማሩና ለነገ ህይወታችሁ ብታስቡና ለነገ እኔ የነገን ህይወት አለኝ ነገ እንዴት ሆናለሁ ነገ ምንድነው ብትሉ ኖሮ እንደዚህ አትሆኑም ነበረ። የነገ ህይወት አታስቡም። አትታችኋል። በቂጣችሁ ነው የምታስቡት። ጌታን በቂጣችሁ። በእናትሽ አሁን በእናንተ ምክንያት እኮ ነው ብሩኬ ሙሽም እየተዘቀዘቋቷለች። በእናንተ ምክንያት ነው። ተው፣ እኔ ጌታን ተው ብያችኋለሁ። ተው
አንቺ ደግሞ ምን ልታደርጊ ነው ጋስ የምትልቂ? ምን ትጠቅሚያለሽ? የገጠር ልጅ ማለት ነው። አጥፊ ነህ ጠዋት በቦይስ ነግሬሻለሁ፣ በውስጥ ማለት ነው። ቴ አጥፊ ብዬሻለሁ ወይ እናቴ? በረከት ማሬ እየሰማሁሽ ነው። አንቺ ደግሞ ዝም ብለሽ ነው የምትጣሪው። ሚከሪያት ማናት እሷ? እቺ የሚጣ የገጠር ልጅ የምትለውም አንድ ደግሞ በሃይሚ ላይ ጽፋ ብዙ ጽፈትን ጽፋ ወስታ አድርጋለች። አሁን የሃይሚ ምርኮኛ የምትለው ልጅና የሆነች ልጅታ ብሩኬን ጋር ስለዘግዝቆ ቁጭ አሉ። ምንድነው የሆነች ልጅታ በጻፈችው ጽሁፍ ምክንያት ነው። በማ ምክንያት? በዚች ልጅና አሁን ምጣ የገጠር ልጅ በብሩኬ ጠበቃ በምትለው ልጅ ምክንያት ነው። ይወቁላችሁ። ብሩኬና ሙሼ የተዘገዘቁ አሉ። በእነዚህ ሁለት ልጆች ናቸው እየተዘገዘቁ አሉት። ማናችሁም ብትሆን ይሄን ነገር በማን ምክንያት ነው ቢባል በሁለቱ ልጆች ምክንያት ነው። ረፉ ስትባል አታርፍ። ምጣ የገጠር ልጅ በገስት ነግሬያታለሁ። ፎሎ አድርጊያት ፎሎ መልሰችኝልኝ። በገስት አጥፊ ብያት ነግሬያታለሁ። አታጠፋም። እቺ መጻፈችም አጥፊ ትባላለች። አታጠፋም። ይሄው በሷ ምክንያት ብሩኬን ስለዘቅዝቋት ይቀመጡ። የምታረጉትን አታውቁ፣ የሚዘቀዝቁትን ሰው አታውቁ። ዝብርቅርቅርቅርቅርቅ በቃ በመጣላችሁ ሆይ ሆይ ሆይ። ቆም ብላችሁ አስቡ፣ ተረጋጉ። እንዴ እኔ ገስቱ ከፍቼ መናገርም ገስት መግባት አልወድም። ቶ በቃ አታነካኩኝ። እኔ ከማንም ጋር ከሁሉም ጋር በሰላም መኖር ነው የሚፈልገው። ተሳደባችሁ መብታችሁ፣ ጣላችሁ መብታችሁ። እናንተ ተወዱኛላችሁ ብዬ አይደለም ቲክቶኬን ከፈትኩት። እናንተ ታደንቁኛላችሁ በረከትናት ብላችሁ ቤቴን ከፈትኩት። እየወደዳችሁኝ ሀየ ከነጋ ቀጥሉ፣ እየጠላችሁኝ ዛሬ ቀጥላችሁ ጌታ ምስክሬን ፎሎ አንስታችሁ ሂዱ። ማንንም አልፈልግም። ማንንም ማታርጉኝ ፎሎ አንስታችሁ ሂዱ። አልፈልግም። ምን አርግልኝ ነው ሰው ምን አርግልኛል? እሺ ነገር ወለም ሰላም እንዴት ናችሁ? ልጅቷን ሼር አድርጌ እስኪ እዚህ ከገባሽ ማለት ነው። እቺና አጠፋለሁ ብለው ወጣች። እቺ ፎሎ ምጣን ጧን የገጠር ልጅ ምትለው ጧን ፎሎ አረፋት አጥፊ ሲላት ምጣ የገጠር ልጅ ምትለው ያችኛው እኔ ባትናንትና ከተናንትና ቆይ ማን ዘቅዝቆ ነው? ከዚህ አይደለም ህይወት የምትለዋ ህይወትማ ሃይሚ ላይ ስለጻፈችው ጽሁፈት ነው። ዛሬ ገስ ላይ ብሩክን ሃይሚ ላይ እኮ እሷ ትምጣ እዚህ ካወራሽ እዛ ግቢ ሲባል እምቢ ብላለች። ገባች እንደ ገባች። እነሱ ጋር እኔም ጋር ገብታ አጠፋለሁ ብሎ ነው ሄደችው። ኦኬ ማሪ በጣም እናመሰግናለን። አጥፍታለች ብላለች። እሺ ምጣ የገጠር ልጅ ማለት ነው። አንቺ ነው የሚለው ሲቪሽን አይቼዋለሁ። አጥፊ ወይም ከቤትሽ ብሩኬን ፎቶ እንዳለ አጥፊና በራስሽ ሞት እንደፈለግሽ ሞት ይቻለሽ። የሃይሚን ዘቀዘቅሽን ፎቶ አጥፊ አታነካኩ። እስቲ ዝም ብላችሁ ቦስት አድርጉ። ዝም ብላችሁ ተከታተሉ። አትዘቀዝቂያት። ችግራችሁ ምንድነው? እኔ ችግራችሁ ምንድነው ነው? ምን አውቃለሁ። ሃይሚን ካልዘቀዘቁ ደስ አይላችሁም? ያማችኋል። በቃ ይመረቅናሉ ካልዘቀዘቁ። ሃይሚን ካልሰደቡ የቡራ አድናቂ እኔ አንድ ነገር በረከት የሚገርመኝ ነገር ማለት ነው። ሃይሚን ካልሰደቡ የቡራ አድናቂ መሆን አይቻልም እንዴ? ምን ሆነ ነው እኛን የሚያስነኩን የሚያሰድቡን? እነኚህ በሰላም ነው። እኔ የቡሩኬ አድናቂ ሆንኩ፣ የሃይሚ አድናቂ ሆንኩ። ቡሩኬም ሲነካ ደስ አለኝም፣ ሃይሚም ስትነካ ደስ አለኝም። በቃ አያገባኝም። እኔ ስለ ህይወታቸው ምንም የሚመለከተኝ ነገር የለም። ሃይሚንም አትዘቀዝቁ፣ ብሩኬንም አትዘቀዝቁ። ማን ነው የኔ ወድ? እኔ የለውበትም፣ በምንም ውስጥ የለውበትም። ዝም ብለ ስሜ ዝም ብሎ ነው የሚጠራው። እኔ ማለት እኔ በምንም የለውበትም። ማናት እየዘቀዘቀች ማናት? እኔ ማን እንደሚዘቀዝቅ ማን እንደሚዘቀዝቅ ነገር የለም። ሼር ሲደረግ ብቻ ነው የማየው። ማንም ማለት ዘቀዘቀው ማን ነው? ሃይሚን ነኛ የሃይሚን ምርኮኛ የምትለው ወይ ዛሬ ነው የተፈጠረው ወይስ ምንድነው? እሷ ደግሞ ሮጣ ነው የሚዘቀዝቀው። እሺ ልጅቷ ዘቅዝቃ ከሆናት ትምጣ፣ ሼር አድርጉ፣ እናውራት። የምር እናንተ በግልባጭ ነው መሰለኝ
ጠፋች ልጅቷ ጠፋች። አሁን ያላጠፋችው ሚጣ የገጠር ልጅ የብሩኬ ጠበቃ የምትለው ነው ያላጠፋችው። ምን ዘቀዘቀች እሷ ናት እንደገና ያላጠፋችው። የአፈር ጠበቃ የሸይጣን ጂኒ ጠበቃ የሸይጣን ጠበቃ ኢንሻአላህ ጠበቃ ወላ ጠላት ነው። እና ሃይሚን እየዘቀዘቁ የብሩኬ ጠበቃ ቢታቂ ሃይሚና ብሩኬ አንድ ናቸው። ምትምቢት ወስቸው ዝም ብለሽ አሁን ነው ፎሎ እያደረጉኝ ያለው እንጂ በፊት እኮ ማንንም አላውቅም። የምር ይፈጣሪስ አንቺ ፎሎ ላደረገልሽ አፍሽን ከተሽ ፎሎ ማለሽ በኋላ ይዋጫለሽ። ይመቻቸው ካልተመቻችሁ ከዛሬ ቀጥላችሁ ፎሎ አንስታችሁ ሂዱ። አልፈልግም እኔ ማንንም አልፈልግም። በቃኝ እንዴ የሰው ነገር በክቶናል። አማራራችሁኝ እኮ እንዴ ማሪያ ችግር የለም ለጥቂት ጊዜ ነው። ሁሉም አንድ ነው። አለቅላቂ ወዳ ላይ ቀራል እንጂ ሌላ ችግር የለም። ፋበሉ አጠፋች እስቲ ምጣይ ሁሉም ለጊዜ ነው የምትይ ልጅ ማለት ነው። እኔ ምንም አውቀው ነገር የለም። እኔ ምንም ባልዋልኩበት ነው ስሜን የሚጠሩት። ታዲያ እኔ ምን ላድርግ? የሚጠሩትን ልጆች አንዳቸውን አላውቅም፣ ቤታቸውን አላውቅም። እኔ ምን ላድርግ? ምንድነው ሰሊም አንቺ ዘቅዛቅ ተብለሽ ነው ወይስ ምንድነው? በአንቺ ምክንያት ነው የሚለው እኮ ሁሉም ቦታ። ምን በአንቺ ምክንያት ነው? የብሩኬ ፕሮፋይል ያደረገ ሰው ሁሉም ረባሽ ነው የሚባለው። ሰሊም አንቺ አይደለሽም እኮ ሰላም ናት እኮ። ሰላም ማናት? ሰሊም ሰላም ነካገት አራኔ ላሽ ላይ እየሰማው ነው እንዴ? እየሰማችሁ እኮ ነው። ምን ሆነሽ ነው? እኔ እኮ ሰበካ ያስቸግረኛል። እኔ የምላቸው ማይ ፋሚሊ የት ሄደ ነው ዛሬ? ለስራ እንደመጣችሁ ረሳችሁት ወይ? ጌታ ይድረስ። ሰሊማ ማለት ማይ ፋሚሊ ተኝታለች። ወይ አውሩ። እሺ ዝም ስል ሱሱ እንዴት ነሽ? አንዷ ማለት ነው ምን ተፈጥሮ ነው? አንዷ ማለት ነው አሁን እንደሱ ከሆነ ሃይሚ አድናቂ ናት። ቡራ ላይ ብዙ ነገር ጽፋለች። አስመሳይ ብላ ምን ብላ ማለት ነው። እሺ እኛም ሮጠን ሃይሚን መዘቅዘቅ አለብን ማለት ነው። እሷንም አስጠፉልና እንደዚህ ከሆነ ተይ አንቺ ማለት ነው ሙሽንና ሃይሚን አስቀምጣ ቡራን ሁሌ የምትተቸው ልጅ አለች። አዎ ትናንትና እኔም ብያታለሁ። ሼር አድርግ በውስጥ ሼር አድርግ ነበር። እሷ ግን ሃይሚ ማለት ቡራ ላይ አስመሳይ ብላ ጽፋለች። ምን እሷንም ማስጠፋት አለብን። እነሱ እንዴት ነው ሮጦ ቡራ የሚዘገዝሩት? ደስ ይለኛል ማርያም ብንፋጠር፣ ግን ደግሞ ሃይሚንም እናከብራታለን አይደል እንዴ? ቤታችን ከፍተን ሃይሚን ዘግዘን እናውቃለን እኛ። ምን የሚሉ ተማሪ እሺ ላኩልኝ እስቲ እዚህ ጋር ጋር ሲቀጥል ደግሞ እነሱም ሙሽንና ሃይሚን አስቀምጣ ቡራ ላይ ሁሌም ጽፈው ልጅ እሷን ማስጠፋት አለብን። እንደሱ ከሆነ ማለት ነው። የኔ ቤት እኮ ብሎክ ናት። ሰሊማ ታውቂያታለሽ? የትኛው ናት? ልከኛለች። እሷ ናት የቦለከች። አላውቅም። ምን እሱን አልከታተላቸውም። እኔ አልከታተላቸውም። ሼር ሲደረግ ብቻ ነው የማየው። እኔም ሼር እየተደረግኩ ነው የማየው፣ ግን ፎሎዬም አይደለችም። ሃይሚንና ሙሽን ፕሮፋይል አድርጋ አውቀሻታል ልጅቷን እኔ አላወኳትም። አይ ፎሎ ስላላደለች አላገኛትም እንጂ አይቻታለሁ። በረከት ለምን ነው ቤቷን ሼር አድርጊያለሁ። ወጥቼ ተመልሼ እገባለሁ። እሺ ማሪ እንዳትወጡ። እሺ ሂጂ አምጪ ውዴ። ጋስ እሴሜ ቀርጸሽ ይዘሽ ነው የጻፈችን ብሩኬ ላይ ጻፈችን ቀርጸሽ ይዘሽ ሱሱዬ ወጣች እንደ ሲልኩ ይሄደ የእሷ ኔትወርክ በጣም ያስቸግራታል። ምንድን ነው
ማንም ሲያጠፋ ብሩኬ ዝቅዝቅ፣ ማንም ሲያጠፋ ብሩኬ ዝቅ። ላኢላሀ ኢለላህ መቻሉን ፈጣሪ ይስጠው። በረከት ታያችን እሱ እንደመጣላቸው ነው የሚሄዱት። ሌላው ስድብ ፈርቶ ሳይሆን ያው ስድብ ስርዓት ስላልሆነ ስድብ ጥሩ ስላልሆነ እንጂ ዝም ምንም ነገር እኔ የምልሽ በረከት ማለት ነው ኮሜንት ላይ ማለት ነው ሄዳችሁ ኮሜንት ላይ መልስ የሚሰጡበትን ቦታ ይወቁ። ኮሜንት የሚጽፉበትን ቦታ ይወቁ። አትሳቁ ገብታችሁ ማለት ነው። የምሬን ነው። የምትስቁበት ቤት ለይታችሁ ይወቁ። ይሄ ኮሜንት መስጣት በሌለባችሁ ቦታ ኮሜንት አትስጡ። በቃ አይደል? አዳሜ እኮ አዳሜ ማለት ፎቶ ይዘጋዝቃሉ። ላይቭ ስትከፍቺ ግን ከላይ ከበርሽ አይጠፉ። አይምንም ዘግዝቆ ብሩክንም ዘግዝቆ ከበርሽ አይጠፉ። ልክ እንደተባረረ ውሻ በቃ እንትን ማለት በቃ የምትውሉበትን ቦታ ኮሜንት የሚሰጡበትን ቦታ ይወቁ። በቃ መጀመሪያ የሆነ ኮሜንት ከመስጠታችሁ በፊት አንብቡ። ምን እንደሚል ገምቱና እንትን ኮሜንት ስጡ። አሁን ለምሳሌ ቅድም እየሰማሁ ነበር የብሩኬን ፕሮፋይል አድርጎ እየሳቁ ነው ምናምን ብሎ እያወሩ ነበር። በቃ ኮሜንት የሚያሰጠው ነገር ኮሜንት የሚያሰጠበት ቦታ ስጡ። መስጠት የሌለባችሁ ቦታ አትስጡ። እና በቃ ነገር ቶ በቃ እሺ። እናንተ ብቻ በማን ቦታ አለመገኘት እንትን ሞክሮ እንጂ ሌላ ነገር ችግር የለውም እኮ። የፈለገ ሰው ይስደባችሁ፣ ግን በዚህ ሰዓት ለማንም መልስ እንዳትሰጡ። የምሬ ነው። የፈለገ ሰው የፈለገ ማለት የፈለገ ሰው የፈለገው ማለት መብት አለው። የፈለገ ሰው በስልኩ የፈለገውን ማለት መብት አለው። መሳደብ መብት አለው። ግን ለራሱ ነው። እኔ ንጹህ ቢሆን ለራሴ ነው፣ ለሰው አይደለም። ግን የምትስቁበትን ቦታ ላይ ታችሁ ወቁ። የምትናገሩትን ደግሞ ጠንቅቃችሁ ወቁ። አሁን ዩቲዩብ ላይ ሄዳለሽ። እኔ እኮ የሚገርመኝ ከላይ ሰው ተዘግዝቆ ሰው ላይ ደግሞ ያልሆነ መጥፎ ስም ተሰጥቶ ተጽፎ አሁን ሃይሚን ተሰድቦ ተጽፎ ይሲቃሉ። ከታች ብሩኬ ተሰድቦ ተጽፎበት ከታች ደግሞ ኮሜንቱ ሲታይ ይሲቃሉ። ለምን? ደስ ብላችሁ ነው ጽፈቱ። ስድብ እኮ ነው። እውነት ምንም ደስ አይብላችሁ። ሃይሚን ስትሰደብ ደስ አይብላችሁ። ኮሜንት ላይ ገብታችሁ አትሳቁ። ብሩኬ ተሰድቦበት ሲደረግ አትሳቁ። ደስ አይበላችሁ። ምንም ለውጥ የለውም። ወይ መቃጠልና ማበድ አለ። ጉድ እኮ ነው። ህዝብ ጨልለዋል። አሁን እሺ ምንድን ነው የሚሻለው? ደግሞ እንደገና የሩታ ደጋፊዎች ደግሞ ሃይሚን እንትን አድርጓል። ፈጣሪ ለምንድን ነው ሃይሚ የሩታ ደጋፊዎች የሆነ ሰው ተነክቶባቸው ነው ወይ ሃይሚ ፎቶን ፕሮፋይል አድርጎ ሩታን ዘቅዝቆ ነው ወይ የሆነ ነገር አድርጎ ነው? እኔ ምንም መዘቅዘቅ ምንድነው ትርጉሙ ነው? እኔ ግራ ገባኝ። እኔ ሙስታሂል መቼም አልዘቀዝቅም። ቤት የሰው ድምጽ ራሱ አምጥቼ አልፖስትም። ሙስታሂል ብሞት ማለት ነው አልፖስትም። የፈለገ ነገር ይቀራል እንዴ? አትፖስቱ። የምር የራሳችሁን ምን ደስ የሚላችሁትን ነገር ፖስቱ። እኔ ነገ ጥዬ ለሚሄድ ነገር ምንድነው እንደዚህ ወትነገ ከዚህ ሀገር ስንሄድ ኢንተርኔት ሲቋረጥ ደጋፊ ነኝ ያቋረጣ። ነምርሽ በረከት አንድ ጥያቄ ልጠይቅሽማ። እናቴ ልጅ እንትና ዩቲዩብ አላት እንዴ? ሁሌም እንደዛ ትላላችሁ ማለት ነው። ቆይ እኔ የሚለው ማለት እኔ ሳልማት አዘብጥቃለች የምትሉትን ነገር አምጡት እስኪ ጠይቁኝ። ግን ሁሌም እንደዛ ነው የምትሉት። ሁሌም እኔ ግራ ነው የገባኝ። ሁሌም አንቺ ነሽ እንደዚህ የምታደርገው፣ እንትና ናት እንደዛ የምታደርገው። ማታ ማታ ላይፍ ብትሰሚ ማለት ነው እኔ ማለት ነው ለፈጣሪ ካልፈራው ያረክሹን ፕሮፋይልሽ ላይ ያረክሹን እንትን ከነ ፕሮፋይልሽ ናምጥቼ ቤት ላይ የሚገልብጠው አንቺ አናታም ዱቄታ ማለት ነው። ግን
በረከት እንትን ብሎክ ዝጊያታ ታዲያ ለምን ትሳደቢያለሽ? ጠብቂ ከነ ፕሮፋይልሽ ነው የሚገለብጥሽ። ጠብቂ ሰራልሻለሁ። ሞቼ ከነ ፕሮፋይልሽ ተገለበሽኩማ ብሩክና ሃይሚ እኮ አሉ እንዴ። ቦልኪ ወደዛ አይመለከትም። ለምን ቦልኪ እሷን ፈርጀን ዙዙ ነግቢ እኔ ሲሜ ይጣፍጣል እንደ ሱሱ ሳቢያት 32 አቦ ለ32 ቁምጥ ያርግሽ ኢንሻአላህ እንካፍ እንቅላት ማይሰሩ ማለት ነው ሰዎች አሉ። 243 ደርሰናል ብላለች ዙዙዬ። ወይ እውነት ንገሪልኝ እስቲ። አይገባትም እኮ በሺ ያዙሩት በ32 ሳይሆን በሺ ያዙሩት እንካፍ አራት ሳቂ እኔ አንጀት ያረረች ስቃለች እንት ልጅቷ መታለች። ቆይ ሰላም ህይወት እንዴት ነሽ? እንኳን ደህና መጣሽ የኔ ቆንጆ። አጠፋሽ ደብቄዋለሁ። ከተናገሩኝ ከፍተዋለሁ። ማለት ነው በእናትሽ ተረጋግታችሁ አውሩ። ቆይ ተረጋግታችሁ አውሩ። ሙይት አድርጉላችሁ። እኔ ልጠይቃሽ በአላ እንደዚህ አታድርጊ። ብሩኬን ትወጂዋለሽ አይደል? ብሩኬን ስትወጂ ብሩኬን ይገለበጣል። ብሩኬ ስሚ ውዴ፣ እኔ የሃይሚን ጥላቻ የለብኝ። ሁለቱንም ነው የምወዳቸው። እስቲል እዚህ ዱባይ የመጡ ጊዜ አግኝቻቸዋለሁ። ግን የሃይሚ ከሆነ አልተቀዘቅኳትም፣ ጻፍኩበት እንጂ ከላይ ምንድን ነው ያልኩት? ጽሁፉን አንብባችሁታል እኮ ጽሁፉን እኔ አንብቤዋለሁ። ግን በቃ አለ አይደል? በቃ እንደዚህ ከሆነ በቃ ብሩኬ የሚዘቀዘቅ ከሆነ ማንኛውም ነገር መተው አለብሽ። ማንኛውንም ነገር ገባሽ? ብሩኬን ትወጂዋለሽ አይደል? በቃ መርሳት አለብሽ ሁሉንም ነገር። እኔ ብሩኬ የሚዘቀዘቅ ከሆነ ማንኛውም ነገር ማቆም ካለብኝ አቆማለሁ። ገባሽ? ማንኛውንም ነገር። ስለዚህ አቁም። በቃ አትጻፊ። በቃ በረከት ውዴ እነሱ ናቸው እኮ ምን ላድርግሽ። ደግሞ ሲያቀሳስሩ ደግሞ እየተፋፋ ያወሩ ምላሳቸው በስመ አብ። እኔ ብሩኬን አዘዝቆት ከፈለጋችሁ ቤተሰቦችንም ዘዝቋል ስላቸው ሲያቀሳስሩ ማለት ነው። እንዴት ታዲያ እኔ ምን ላድርጋቸው? አሁን በቃ አሁን አትናገሯት። የቀረውን በውስጥ እንመክራታለን። አሁን ማለት ነው ሲሙ ውዶቼ አትናገሯት። በውስጥ እንመክራታለን። የቀረውን ችግር የለውም። እሷም እኮ ተናዳ ነው፣ ዝም ብላ አይደለም። ስንት ነገር እየተሰራ ነው በእኛ ላይስ። በእኛ ሲሆን ቀላል ነው እንዴ እኮ ታዲያ ብዙ ነገር ተጽፎ እያሳለፈን ነው። እኛ ግን ሃይሚን ደረቅ ብላ ስለጻፈች ነው ቡራ የሚዘቀዘቀው። ለምን እኛ ስንት ነገር አይተን እያሳለፈን ነው። አንድ ሰው ሁለት ሰው ስለጠፋ ቡራ መዘቅዘቅ አለበት እንዴ? በምናቸው ነው የሚያስቡት? ግን እነዚህ ቤት ሰው በግድ ተናግረው አዳምጪኝ። ማሶሶ ብሩኬ ላይ ስንት እየጻፉ ነው የሚፖስቱት? ቆይ ይሄ ያላወቅሽው ነገር አለ። የምሬን ነው። በእኛ ላይ ሲሆን ትንሽ ነገር ነው የሚገኘው። ለምን እኛ አንድ ሰው ሁለት ሰው ስለጠፋ ምን እያጠፋን ነው? አሁን አንድ ሰው ስላጠፋ ቡራ መዘቅዘቅ ነው የሚቀድመው ወይስ በእኛ ለእኛ በውስጥ ማውራት ነው የሚቀድመው እንዴ? የሚፖስቱት እስቲ ለነሱ ፕሮፋይላቸው አጥብቀው ነው ብሩኬን ያደረጉት ማለት ነው። አንዳንዶቹ እናያቸዋለን። ወደ እያየን ነው። ጅብድናት አይደለም ስሜታ ያደርጋሉ እኮ ወደን አይደለም ካሽናት እንጂ ጅብድናት አይደለም። የምር ማርያም አላቸው ነበር ግን ስለዘቀዘቁት ነው። እኔ ራሱ ለአባቴ ደውዬ ፎቶ ተዘዝቋል ቅር እንዳይልካልኩት ያየ ጊዜ ብዬ ሁሉም እኮ ገብቶ መጮህ እኮ ይችላል። ሰው መዘግዘግ እኮ ይችላል። ያልፋል ያኔ ዝምታን መርጦ እንጂ ገባችሁ? አሁን ለምሳሌ 3 ሰው አጠፋ ብለው ቡራ መዘግዘግ ምንድነው? ምን የሚሉት ነው? አታቂፉ ለኔ ዱባይ የመጡ ልጅ ባይኔ በብሮት አይቻቻለሁ። እንዴት ብሩኬ ሃይምን እንዴት እንደሚወዳት ታዲያ ለዚህ ነው እሱን እመኙ ነው ያልኩት። ርቃት በይ ነው ያልኩት። እኔ አጠፋሁ አልሰደብኩም። አንቺ ድርቅ አትበይ ስላልሽው ቡራ ተዘቀዘቀ አሳልፍ ገርላ
ናፍቆኝ ነበረ። አንቺ ይሄ ሳምንት ተው ነበር ናፍቆኝ ነበር። አንቺ የተመታሽ ደግሞ ናፍቆኝ ነበር ትላለች እንደዚህ። እና አንቺ ምን ሆነሽ ነው? ይሄ ሳምንት የለም ነበር አንቺ እሱ ኮሜንት ላይ ራሱ ሰላሳ አልገባኝም። ተመልከች ላሞቹ ኧረ ማሻአላ ነው። እሺ ማለት አሁን የቀረ ምንድነው? እናንተ ብትገቡ ማለት ቁም ነገር በረከት ልክልሻለሁ ማሪ። እኔ እቺን ልጅ እኔ ማቼም ነው ማለቃት ወላሂ ነው የምላችሁ። በዚህ አካውንት ብሎክ አድርገኛለ። በአዲሱ አካውንት ነው ገብቼ ያመጣሁልሽ። ሼር አድርግልሻለሁ። በረከት ሰሊማ አንቺም ጋር ሼር አድርግልሻለሁ። ሁሌ ማለት ነው ሁሌ ቤቷን ገብታችሁ አይታችሁ ከሆነ ሁሌ ቡራ ላይ ነው የምትቀሳስረው። ስንት ጥርስ ነው? 32 ነው ጥርሳችን እህቴዋ። ሶፊ ማሪ እኔ ፎቶቸውን ገብቼ ሳይ አንድ ፎቶ የላቸውም። እኔ ገብቼ ነበር ረግጬ ላይቭ ላይ ምረቃቸው። ትዕግስት ነው የሚያስጨርሱት። እኔ እረዳሻለሁ። ጀምር ትዕግስትሽን ነው የሚያስጨርሱት። ሲጀምር ሰው ናቸው። እኔ ቤተሰቦችን ተቀምጠው ቆይ ከታች ኮሜንት ላይ ሺህ ሰው ሊያፈቅር ይችላል፣ ግን አንድ ሰው ነው። ማን ነው? እኔ ብሩኬን ታላቁ ሲጀመር ሲሚ ማማ ነው ወላሂ እንዲህ ያሉ ነው ወደ ስሜታው የሚንዶሉ። እኔ ግራ ገባኝ። ማን ነው የሚፈቀረው ነው? እኔ ግራ ገብቶኛል። እሺ በሉ ከዚህ በኋላ ማለት ነው ሲሙ ለምን ብላችሁ ለምንድን ነው የምትከራከሩት? እስቲ አትሉም? አዎ ደጋረግ ደግ ልዩነስ ለኔ ብለሽ ጻፍሽው ልጅ አማርኛ መጻፍ ስለሽም ነው ይሄንን ነገር ጻፍሽው። ማች እንደ ሰው ባይምራቸው አስቦ ያቃላል ብዬ አላሰብኩም። ፍቅር የሚባለው ስም ራሱ ከባድ ነው። እናት ታካል ተማሽ ኮሌጅ ማየት ይችላልሽ ወይም የምሬን ነው። ብዙ ነገር እናሳልፈው ቡራን አክብረን እንጂ እነሱን ፈርተን አይደለም። ገባችሁ? እኛ ስንት ነገር ያሳለፈን እኔ በረከት አንዳንድ ነገር ደግሞ ማለት ነው ዝምታም ስበዛ ፍራቻ ይመስላችኋል መሰለኝ። ትድባችሁ ማርያምን እኔ እኮ ቦልካታ እና ታዲያ ማንን ነው የምትጠይቂው? ብሩኬ ስሪ መጥና እኔ እኮ ብቻ አንድ ቦታ አልሳደብም። አንድ እንግሊሽ ኮሜንት አለ ደግሞ እኮ ሴት አይመስሉም ሲሳደቡ። ማርያምን እያመጣሁ ነበር የምዘቀዘቀው፣ ግን ፎቶ የላቸውም እያልኩሽ ነው። ውስጥ የለም ተደብቀው ነው የሚሳደቡት። እኔ ማንም ደጋፊ አይደለሁም። ይሻላል አዎ ያን ሰውዬው ፕሮፋይል ላይ አድርገሽ ደጋፊ ባለመሆንሽ አይቆጭም። ደግሞ ፕሮፋይሉን ቀይሩ ሆነሽ ነው። አውዙ ቢላ ባይልሽ እንዳይመጣ አንቺ ይሻልሻል። ሀቢብቲ ቁጭ በል ዝም ብለሽ ተመልካች ነው። ኧረ ወየው ነው ሁሉም ምላሳቸው አንድ ገብተሽ ነበር እንዴ? እኛ ብሩኬ ወንድማችን ነው። 243 ደርሰናል። ዛሬ እንግዲህ ተሰናበታለን። 250 እናቀርባለን። ራሳችሁ ማለት ነው። እናት ድገሚ ያው 30ዎቹ መጡ። አቤት 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 በሉ ዝም ብላችሁ። ኧረ ወየውኒ አያቃዥሽም እንደ ፕሮሽ አያቃዥሽም እንደ ፕሮሽ። ልክ ነሽ ላይ እንዴ ቤታዬ መሳደብ ጠላል ግን ሊሳደብ ካስቀልቆም ማለት ነው። በረከት እንዳትሳደቢ። አሁን ይኸውልሽ ስሚ አንቺ ማለት ነው እንዳትሳደቢ ነው የሚያደርጉሽ። እንዳትሳደቢ ከሴት ልጅ የማይጠበቀውን ስድብ እንዳትሳደቢ ሀደረ ዩቲዩብ ላይ አሁን እያየው ነበረ የተወሰነ ልጆች ማለት ነው። በጣም ነው የሚያስጠላው ድምጻቸውን ስትሰሚ ማለት ነው። ኧረ ማሬ እናቴ እኔ አልሳደብም። እኔ ማንንም አልሳደብም። በጣም እኮ አሁን ደግሞ ላሚ አሁን በጋርገሻል። አሁን ላሚቱን ቀይሪና አንቺ ምን ችግር አለው?
ወላሂ ዝምታን የመሰለ ነገር የለም። ትልቅ ዝምታ የመሰለ ነገር የለም። ወጥስ ቀራራ ተሳደሙ አደራ። እሺ ይገሚው ላሚቱ ላም አንቺ ደግሞ አሁን በጉንታይና ላም ቀይርልን። ኢባብ የኛ ቁጥሩ ታው የነሱ ቁጥሩን ማወቅ ቻልኩ። ጻፉልኝ አልኩ። አሮዮኒ በረከትን ቤት ታፋፋታ አይደለም እንዴ ጋይስ? ምን ሆናችሁ ነው? ነው ባግስ እኔ እንኳን ታፍታባታው ፎሎ ያረጋችሁኝ ፎሎአችሁን አንስታችሁ ሂዱ አልፈልጋችሁም እያልኩ ባዘው እኮ ማለት ነው። ኮንትራታችሁን ስታልቁ ወደ ሀገራችሁ ትሄዳላችሁ። ተው አትጣሉ። አሁን ምን ይጠበስ? ከዛ ደግሞ ለምንድን ነው ስርባቸው? አንደኛው ደግሞ በራሳችሁ ሙድፋ በሉ። ኮሜንት ለምንድን ነው የምትመለከቱት? እኮ ማይሳደቡ ጨዋ ሰዎች አሉት። እናንተን አናካችሁም። እናንተ የተመረጣችሁ ናችሁ። ሂዱ ማምጣታችሁ ካልቀረ ዱጋራችሁን ሰላምታ አድርሱልኝ። ለዱጋራችሁ ለማንኛውም ለክፉም ለደግም ኮሎ ተደረጉ። እሺ ይጠቅማል። ሂጂ አንቺ ደግሞ ኮሎ አድርግሽና ወይኔ እኔ እኮ አንቺ ፎሎ አድርጊኝ ያልኩሽ እንኳን ፎሎ ልታረጊኝ ፎሎ ብታረጊ ፎሎ አልመልስልሽም። ለአንቺም ለአንቺ አይነቱ ማለት ነው። ሀዩቲ ዱኩላ ሀዩቲ ፎሎ አይነሽ ፎሎ አይደለሽም አንቺ ሀዩቲ ፎሎ አስመልስኳት ሆነ ጊዜ ላይ እናቴ በግድም ቢሆን ማንን ነው አንቺ ነው። እኔ ህይወት ነው እኔ ስሜ እና ምንድን ነው ያልሽኝ? እኔማ ፎሎ አስመልሼታለሁ አልኩ። ፎሎ አስመልሼ ሲሉ ፎሎ አድርጉኝ። ፎሎ መልሳለሁ። ወይኔ ታኔ ወለያ እኔን ብርድም በጣም ብርድ መታሽ። ነይ ትሞቅ ያለሽ ቆይ እዚህ መሀል ገብተሽ የሆነ ነገር ተንፈስ ማለት ፈልገሽ ነው። አጅሪት ወሎዮዋን አስገቢያት። ቲነኝ ወሎዮዋን አስገቢያት። በረከት ይላችሁ ሶማኛ ቢት ኔትወርክ የለሽም። እና አስገቢ ወይ እኔ ልውረድ? አስገቢ እኔ ልውረድ? ማሬ ቆይ ሶሶ እኔ ልውረድ፣ እናንተ ተቀመጡ። ወይኔ ኔትወርክ የለሽም። ሱሱ ኔትወርክ የላትም። አውርጃት ሁለት ይቀመጥ። ኔትወርክ ባይኖራትም አላወርዳትም። ሱሱን ለምንድን ነው ማውርዳት? ኔትወርክ ባይኖራትም ትቀመጥ እንጂ ሱሱን እንዴት አወርዳታለሁ? ሞታ ታድርጋ እያያዘ እኮ ነው። ትቀመጥ ያደስ እንደላት ፋቲባ እናንተ እኔ እኮ ትናንትና ያንን እኮ ሃይሚ ላይ የጻፍኩት ለምን እንደው ልንገራችሁ። ከትናንትና ወደ ዳኒ ማነው ስሙ? ይሄ ዳኒ ነው ስሙ። እሱ ከነጓደኞቹ ላይቭ ገብቶ ቲክቶክ ላይ ቢላዋ እያሳዩ አይታችሁ ከሆነ ንገረን፣ እኛ እንወጋዋለን። ከፈለክ አንተ ብቻ የሆነ ነገር ንገረን። ሃይሚ የምታውቀው ታምር እኮ የላትም። ታዲያ እሱ ቢላዋ ያሳይ ምን አሳይ? ሃይሚ እኮ ምንም የምታውቀው ታምር የለም። ስለዚህ አንቺ ደግሞ አትጻፊባት። አይሉም ነበር የልብ ልብ አይሰማቸውም ነበር ነው ያልኩት እንጂ እኔ እኮ የሃይሚን ክፋት እኮ አስቤ ለሃይሚ ክፋት እኮ አይደለም የጻፍኩት። እንደዛው ነው። እናንተ ያልገባችሁ ነገር አለ እኮ በቃ የምር እናንተ ምንም ያልገባችሁ ነገር አለ። ተው ወሎዬም በትልቁ አድርጊያት እስኪ። በረከት በትልቁ አድርጊ።
ነኝ እስ ወለየው እንትን ኧረ ይቺ ልጅቷ ኢብድ ናት እኮ የሃይሚ ገዳያት ሙሽን የሃይሚን ቀጥ አድርጋ ሙሽን እንደዚህ ዘግዝቃታል። ብሩኪን ለምን ሶፊ ናት እኮ ሶፊ ናት ማናት? እልኸኛ ዞር በይ ማነሽ? ታወለ የዞር በይ ታየሽ ነው ካሜራ ጋር ሶፊያ ሶፊያ ኦኬ ማናት እሷ? ቤቷ የትኛ ነው? እኔ ፎሎ ባክ ሆነ ሼር አድርጉና አምጣት አለሽ። ቅድም ብሩኬን ዘግዝቆ ተቀምጠ ነበር። ምን አድርጋ የሃይሚ ገዳያት ናት እኮ ድንግልና አቢ አስጠፊያት። አጠፋሁት እንደ ደበቅኩት እኔ አላጠፋሁትም፣ ደብቄዋለሁ። አቢን አስገቢያት፣ አቢን አስገቢያት፣ አስገቢያት፣ በአላህ አስገቢያት። የምር አቢ ነይ ግቢ፣ እኔ እፈልግሻለሁ። ነይ ግቢ። ማውራት አለባችሁ እናንተ ስትናገሩ። አብይ ያስተስከብ ማለት ነው። ትምጣ፣ እኔ ሼር አደርግላታለሁ። ትምጣ፣ ችግሯን ትናገራለች። ሶፊያ ማለት ነው። እስኪ ታኔ ወላሂ አታጥፊው ክፈት ስትናገሩ ማለት ነው። አስወዘጋበት ሙሽን ዘግዝቃ ነው ይሰማል። አዲ ሰላም ነሽ? ለዚህ ሁሉ መንስኤ የጸቡ መንስኤ አንቺ ነሽ። ለምን በሃይሚሻ ላይ ብዙ አይነት ነገር ትጽፊያለሽ? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ የፈለግሽውን የመደገፍ የፈለግሽውን የሰራሽ ቪዲዮ የመልቀቅ መብት አለሽ። እዚህ ጋር አልከራከርሽም፣ ግን ሴት ሆነሽ እንደዚህ አይነት ነገር መጻፍ የለብሽም። ሲቀጥል ደግሞ ብሩኬንስ ለምን ታዘቀዝቂዋለሽ? እናቱንስ ለምን በምን በደሏ ነው የምትዘቀዘቅ? በየቀኑ እኛ እኔ ቤተሰቦች ተዘቀዝቀዋል። እኔ ራሱ ኦኬ፣ ያንቺ ስህተት ነው። ስህተትሽን ማረም አለብሽ። እየነገርኩሽ ያለው ለምንድን ነው በሃይሚሻ እንደዛ ያጠፋሁላቸው? በቃ ነገሩ በረደ እኮ ዘጋ። መጀመሪያ ነው የምልሽ። መጀመሪያ እኔ ኮሜንት እየሰጠሁሽ ነበር፣ ቤትሽ እየገባሁ ፎሎወር አይደለሽም፣ ባይዘው እየጻፍኩልሽ ነበር፣ መልስ አልሰጥሽኝም። እችንም ሀያትንም እየመከርኳት ነበር ብሩኬ እንዳዘቀዝቅ እያልኳት። ኦኬ፣ ስህተትሽን ተማሪ። አሁን ስህተትሽን እየነገርኩሽ ነው የኔ ውድ ውዴ። ማለት ልጁስ በምን ኃጢአቱ ነው? ለምን ልጁስ እንዴ ደከመው እኮ በስብገው ይሳደባሉ። ልሽ ለምን አንቺ ከሰደቡሽ እነሱ ይስደቡሽ። ራስ እርስ በርሳችሁ ተሰዳደቡ። ልጆቹ ምን አጠፉ? እናት ምን አጠፋች? አባት ምን አጠፋ? እንዴ በየቤቱ ልክ ልብስ ታጥቦ እንደተሰጠ ነው የሚዘቀዘቁ። ለምን ብሩኬ ምን አጠፋ? ሃይሚሻ ምን አጠፋች? በግድ ይጣሉ ነው እንዴ? በግድ ይለያዩ ነው? አልተጣሉም። አስረግጬ እያንዳንድሽ ስነግርሽ አልተጣሉም። ደስ ብሏችሁ አይደለ? መጠራታቸው እውነት መስሏችሁ የተደሰታችሁ በየቦታው እናት ወጣ ያሳደገች ለምትዘቀዘቅ ስርዓት ኑሮሽ አውሪ ተረጋግተሽ በደንብ ካታም ዮር ማውዝ ኦኬ። ሪስፔክት በሪስፔክት ነው ማወራሽ። እዛ ቤትም ስትናገር እየሰማሁሽ ነበረ። ስነ ስርዓት ይኖርሽ ኦኬ። አንቺ ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ። መጀመሪያ አንቺ ሪስፔክት ሲኖርሽ ነው እኔ ሪስፔክት የምሰጥሽ። አቤት ተረጋግታችሁ ተተማምጣችሁ አውሩ። ሁለታችሁ እዛ ቤትም ገብታችሁ የምትናገረው ነገር እየሰማሁሽ ነበር። ከታችሁኝ ስነ ስርዓት ይኖርሽ። ሴት ልጅ ነሽ። ነገ ምን እንደሚገጥም ካታውቂማንቺ ምን አገባሽ? ሲጀመር በሁለቶች መሀል አታስቀምጪ። እዛ አይነት ጽሑፍ አትጻፊ። እኛ እኮ አጨብጭበን ዳር የምንቀር ሰዎች ነን። እነሱ ነገ ይገናኛሉ። ደግሞ አልተጣሉ። አይ ነው አውቃለሁ። አልተጣሉም፣ አይለያዩም። ስለዚህ እኔ እኮ ስለማውቅ ነው አስረግጬ የምነግርሽ። እንደዚህ አይነት ጽሑፍ አትጻፊ። ሁለተኛ ልጁንም አታዘቅዝቂው ባንቺ ስህተት። ከብሮት አይቻቸዋለሁ ስለምወዳቸው እኔ የነገርኳት እንጂ አይምን ጠልቼ አይደለም እንደዛ የጻፍኩት። ዳኒን አትመኝ ብሩኬን መኙ ነው ያልኳት። ያምሻል እንዴ? ኦኬ፣ ያመመሽ አንቺ ነሽ። በውስጥ ጻፊላት። ሚዲያ ላይ ያወጣሽ ለምንድን ነው የምታሰጫት? እየገባሽ አትለፍልፍ። ይሄን መጀመሪያ ስላዱን ነው አንሹ። በየቤቱ እየገባሽ አትለፍልፍ። ክብር ይኖርሽ። ዝም በይ። መጀመሪያ ካፍሽ ከአንደበትሽ የሚወጣውን አእምሮ ሲኖርሽ ነው። እሺ፣
ኢዴት አትጣሉ፣ እህቴ አትጣሉ። በማጣላት እኮ አይደለም። ኧረ ተረጋግታችሁ አድርጊ። አንድ ሰው ወደ አድርጊ። በረከት አስጠፋት። እኔ ሀያትን አስጠፋታለሁ። ልጁ ግን በእኛ ስህተት ልጁ መዘቅዘቅ የለበትም። እኔ ነኝ ዛሬ ስለጻፍኩ ነው። እኔ አልዘቀዘቅኩ። እኔ ለሰው ልጅ ክብር አለኝ። ፎቶ ቃላትን ጽፈሽ ከምትፖስቺ መዘቅዘቁ ይሻላል። ለምን ዘቀዝቃለሁ? ይሄ ትምህርት ያለው ነሽ አልሻት። ለምንድን ነው የምትይ? እግዚአብሔር የፈጠረውን ሰውነት አንቺ ምን ቤት ነሽ የምትናገሪ? አጥፍታለች እኮ እህቴ፣ አጠፈች እኮ እሷ። በቃ አብይ እናቴ ተረጋጊ፣ ማሬዋ ተረጋጊ። አብይ አጥፍታለች። ሀያት ቤት እኮ ስትናገር እየሰማት ነበረ። ሁለተኛ እንደዛ ነገር አትሲፍም። ከአሁን በኋላ ያው ተባብረን ሁላችንም ተባብረን ሃይሚንም ሆነ ብሩኬም ክፉ ነገር አትጻፉ ብያለሁ። አትጻፉ። ሃይሚንም ሆነ ብሩኬንም አትዘቀዝቁ ብያቻለሁ። ያልሰማችሁም ስሙ፣ አትዘቀዝቁ። እናንተ ገለባ ትልፊ ነው። ገለባና ስንዴ ሲበጠር ስንዴው ወደ መሬት ይወርዳል፣ ገለባው ወደ ላይ ነው። እኛ ገለባ ነን። ስለዚህ እረፉ፣ አትዘቀዝቁ። አትጻፉ። በቃ አትጻፉ። ማናችሁም ደረቅ ሆኑ ወፍራም ሆኑ ሁሉንም የፈጠረው ፈጣሪ ነው። ስለዚህ ታው በቃ ተረጋጉ። ስላጠፋሽ እናመሰግናለን። ማሬ ያደኩት ያኔ የምትናገራቸው ቃላቶቹ ታያላችሁ ቪዲዮ አሁን ያ ከሰው ልጅ ስህተት ከብረት እዚህ ጋር አይጠፋ። እናቴ ትላልቅ ሰዎች እንኳን እናት አባቱ እንኳን ይሳሰታሉ፣ እንኳን እሷ ቀርቶ ማለት ነው። ስለዚህ ከሰው ልጅ ስህተት ከብረት እዚህ ጋር ነገ ዛሬ ከተሳሰች ነገ ታስተ ሳላችሁ ቦስ እያደረጋችሁ ተጓዙ። ማንንም አትዘቀዝቁ። ምንም አያገባችሁ። ጌታ ምስክሬን ምንም አታደርጉ። እነሱ ያደረገን ልጆች ናቸው። ጌታ እኛ ነው ረፊ ነው ያልኳት እንዴ ስልክ ስደውልላት ብታነሳልኝ ኖሮ እንደዚህ ብዬ አልጽፍላትም ነበር። ስላላነሳች ነው፣ ስለዘጋችሁ ነው። ስልኳ አይሰራም። ስራ ሊኖርባት ይችላል። እሷስ አንቺም አንድ ስራ ኖሮባትም ደውለሽ ካላነሳሽ የቲክቶክ ኢንቦክሳን ወይ በቴሌግራም በዋትስአፕ ቁጥሯ ብጽፍላት በኮኮኢታ ባላት ትመልስልሻለች። ወይ በቴሌግራም የዋትስአፕን ቁጥር ካዎች በዋትስአፕ ቁጥር ጽፈሽላት ትመልስልሽ ነበረ። እንደዚህ ከምጽፊ አሁን የሆነ ሆኖ ስላለፈ የፈሰሰ አይታፈስምና ስለዚህ ካጠፈሽው በጣም እናመሰግናለን። ካሁን በኋላ አይለመድሽ። የሆነ ስህተት ካገኘሽ በቲክቶክ በተለሽ በዋትስአፕ በፈለሽ በቴሌግራም ጻፍላት ትመልስልሻለች ባይ ነኝ። አውቃለሁ ባይ እኮ ናቸው ጨርሰው ብታይ። እኔ እኮ ብሩኬ እንዴት እንደሚወዳት ሃይሚ እንዴት በስስት እንደማየት ባይኔ በብረቱ ስላየው ነው። እዚህ ሀገር ዱባይ እንዴ አማቸው እንዴ ዝም ብለው ዝኝኝኝ ይሉብኛል እየመጡ እያንዳንዳቸው። እኔ አክብር ብሩኬ እና አታስርቅ ዲቪኒ አልኳት ዳኒ እዛ ሲደነፋበት እየዛተ እንዴ አንዳንድም ይታደ አንድ ነገር አምና ሆነስ ምን አውቀሽ ነው አንቺ አትይመኛልሽ? እሱ አመንኩት እሱን ወደዋለሁ አፈቅራለሁ አለች እንዳላለችም እኮ እሷ ገና እኮ ክልክል ማለው አለች። ያልኩት ቪዲዮውን ያሳያትን ቪዲዮ አትመኝን። ያኔ ቪዲዮ ፎቶ ምናምን አሳይቷታ የተጣሉት እሱማ እነሱ ሊያጣላቸውና ሊያለያያቸው ስለፈለገ ነው። ተራ ንፋሴ ጉቶ የሆነ ጅንጅብል የሆነ ዱቄታም ሽማግሌ ማለት ነው። እሱ ባለጌ ነው። እሱ ሴታ ሴት የፈለገውን ሴት ሲያገኝ ነው እንደዛ የሚሆነ ንፍጥ ንፍርቅ። እኔ ቢያገኘው በጣም ዚጋታም ነው ይዘጋል። ከሩቅ ራሱ እውነት እንደዚህ ዝም ብሎ ስላያት ተመቸሽ ወደድኩሽ ይላል እንዴ? የሰው ሰው እንዴት የሰው ነገር እንዴት ወደድኩ ይባላል? ግን ማለት ነው ንፍርቅ ነው ያልኩትኝ አማርኛው አልገባቸውም እንጂ ለዛ እንደዛ ጻፍኩትኝ ማለት እኔ ብሩኬ እንደዛ አያደርግም፣ ይሄ ቅንብር ነው፣ ይሄ ፎቶሾፕ ነው እንደዛ ነገር ብትለው ኑሮ ዳኒ የልብ ልብ አይሰማውም ነበር፣ እንደዛ አይልም ነበር። ብሩኬንም እንደዛ አይልም ነበር፣ አይዙቱም ነበር። ቢላው አያያዙ እንዴ እንደዛ ሲያደርጉ
ባያረጉት እኮ ራሱ ያደረጉት ያክል እኮ ነው የሚሰማው እንጂ እንዴት እንዳንቀጠቀጠ ቢላዋውን ሳይ ትልቅ የቢላዋ ይዘው ላይቭ ላይ በቀደም እሱማ ጣልቃ መግባት ይፈልጋል። እሱማ ጣልቃ የኡርጎ ዝንብ እኮ ኡርጎ አይለይም እኮ የትኛውም ኡርጎ ዝንብ ላይ ነው የትኛውም የረገበ ወተት ካገኘ ሄዶ ቁጭ ማለት ነው። እሱ የኡርጎ ዝንብ ስለሆነ ሁለቱን አየለላይቶ እሷ ለራሱ ማድረግ ይፈልጋል። እሱ ማለት ነው የኡርጎ ዝንብ ተመቸሽኝ ይላል። ተበትሽ ዝንብ ነው ራሱ። ይሄንን እኮ ቦልኮኛል አስጠጥቼ ቦለከኝ ግማታ ገና አስጠጣለሁ በሌላ አካውንት ከፍቼ እነሱ እኮ አያም ሲጀመር አይሰማም። ወደ ምሳማ አልሰማም። ምን አገባኝ እኔ የመጣልኝ ሰድቤ ማውጣት ብቻ ነው። ማለቅለቅ ነው እሱ። እንደዚህ ያለ ቆሻሻ ሰው ማን ይሰማል? ብዙ ሰው እኮ ቪዲዮ ሰርቶበታል አይደል? እንዴ ሃይሜ ብሩኬ ናት ብሩኬ ሃይሜ ነው ተብሎ ቪዲዮ ሰርቶበት ማይገባ እንደዛ ያለ ደነሰው አለ። እንደዚህ ካንፈሩ ሰፊ ሆኖ ጭራሽ ባይዳይ ወደ ጉዳይ አዳም ሄደ። ስራሽን ስሪ ግቢ ወደ ስራው። ምን ልትይውን ለገለኔ እኮ የሚያናድዱኝ ገብተው የሚሳደቡ ልጆች ናቸው። ጨንጓራ የለት ያደርጉኛል። ላሽ ነው የሚሳደቡት። በትራት ያናድዱኛል፣ እንዲጮህ ያደርጉኛል። ደግሞች ሪስፔክት ትለኛለች እዚህ መታ ሪስፔክት ተይ ድንግል እናቴን አትንኪያት። ምስኪን እንደምትናገረኝ ሰብራ እኮ እናቴ ሃይሚ እኮ ዕቃ አይደለችም። እናውቃለን እኛም። እሱ ዕቃ መስሎ ሊወስድ ነበረ አላገኘም። ዕቃ ነው በብር የሚገዛ። ማርያም ምን ፈልገሽ ነው ገባሽው? አውሪ ሆነ የእናቴ ልጅ ከታች መታለች። ውጭ እናቴ ነይ ሉሉ የማሬ አንቺ ለምን ብር ይመታብኛል? ነይ ክፉ ቀን ደራሽ ወይኔ በላቸው በላ አውሩ ካሁን በኋላ ሰላም ሲጠሩ በፍቅር ኑሩ፣ ተስማሙ፣ ተባደዱ። በቃ ያላችሁ ወይኔ ዲጄ መጣል። ከየት ነው የምትመጪው አንቺ? ቆይ አሁን ነገሩ ከበረደ በኋላ ሶሲ እናቴ ያስገቦሽ እኮ ኔትወርክሽ ያወረደሽ እና ይግዱ ባሪው አታወሩም እንዴ? በረከት ማሬ ወይ እናቴ አይተሻል? የላኩሽን አልወጣሁም እኮ ጋስ ሊገልብጥና በየትኛው በዚህ ነው ላክሽልኝ? ለሰሊማም ልክ ነበር። ሰው ወጣች ሄደች። እሷ ሰሊማ ወጣለች። እኔ ቤቴን ካልገለበጥኩ እኔ እኮ በዚህ አካውንቴ ብሎክ ስላደረገችኝ እኮ ነው ያልቻልኩት። ገባሽ? ኦኬ በሌላ ጋር ያሳየችው ማለት ነው። ብሎክ አርጋኝ እኮ ነው። ካልወጣው እኮ ማላክ እንትን ማለት አልችልም እኮ ቤቴ ስለሆነ። ሰው ቤት ቢሆን ማለት ነበር። ያን ቤቴ ኦኬ ቤቴ ሊገልብጥ በኋላ ወይንም ማታ በኋላ እንገባለን። ተዩ አሁን ተጫውቱ በቃ ችግር የለውም። ግን ማለት ነው ግን እሷን ልጅ እኔ መቼም ነው ማልፋታት የመር እሺ እናላታለን መዶ አታውሪ ማንቺ ለቡችላው ላይ ከሽላታል።
ሰላም ናችሁ? ሉሉ የእናት እንዴት ነሽ ማሬ? ሉሉ ደህና ነኝ። እንዴት ናችሁ? ሉሉዬ ወይ በረከት እንዴት ናችሁ? እኮ መዲና ያንቺ ነገር በቃም አንድ ወር ያለች አስገቢ ብላሽ ጋር ተሻላውሪሽ መዲና ናት። ሰላም አለይኩም እንዴት ናችሁ? ደህና ናችሁ?